11ዱም የቤተሰብ አባላት በእኩል ቀን በእኩል ሰዓት ተሰብስበው ራሳቸውን አጠፉ። ይህ ፊልም አይደለም ወይንም ደግሞ ተረት አይደለም፣ እውነተኛ ታሪክ ነው። ዓለምን ጉድ ያስባለ ለማመን የሚከብድ እውነተኛ ታሪክ፣ ኔትፍሊክስ ሳይቀር ዶክመንተሪ የሰራለት እውነተኛ ታሪክ። እዚህ ቤተሰብ ላይ የተፈጠረው ነገር ምንድነው? ታሪኩን ከመጀመሪያ ጀምረን እንመልከት። ቻንደር ዋትስ የሚባሉት እነዚህ ቤተሰቦች የሚኖሩት ኖርዘርን ዴሊ ኢንዲያ ነው። ለረጅም ጊዜ እነዚህ ቤተሰቦች የሚተዳደሩት በእርሻ ስራ ነው። ቢሆንም ግን በ1989 ከነሱ መሃል ተወዳጅ የሆነው ፓትሪክ ቦፓል ሳህ የተባለ ሰው መቀየር እንዳለባቸው፣ ይህንን የእርሻ ስራ ትተው መለወጥ እንዳለባቸው ነግራቸውና እሱም እርምጃ ይወስዳል። ያሉትን እርሻዎች እንዳለ ሽጦ ቤተሰቡን ይዞ ወደ ከተማ ይገባል። ከዛም ቦፓል የተባለው ግለሰብ ኑሮውን በከተማ ይቀጥላል። ቀስ በቀስ ገጠር ያሉት ቤተሰቦቹ እያንዳንዳቸው ወደ ከተማ ይመጡና ከሱ ጋር ይቀላቀላሉ። እናም በ2007 12 የሚያክሉ የቻንደር ዋትስ ቤተሰቦች በአንድ ጣሪያ ስር መኖር ይጀምራሉ። እነዚህም ቤተሰቦች የሚተዳደሩት በግሮሰሪና በኮምፐርሳቶ ስራ ነበረ። እናም በስራቸው የተዋጣላቸው ቤተሰቦች ነበሩ። ያም የሆነበት ምክንያት ቦፓል የተባለው ግለሰብ በጣም በሰፈሩ ተወዳጅ ሰው ነው። ተወዳጅ የሆነበት ምክንያት አካባቢው ላይ የአባትነት ሚናን ይጫወት ነበረ። ሰፈሩን በደንብ ያስተዳድር ነበር። ሰዎችን ይጠይቅ ነበር። እንደ ኢትዮጵያ ከወሰድነው እንደ ሀገር ሽማግሌ አይነት ሰው ነበረ። ለዛም ነው ሰዎች ወደሱ በጣም የሚቀርቡት። ከዚህም የተነሳ የአካባቢው ሰዎች ዳዲ ወይንም ደግሞ አባታችን እያሉ ነው የሚጠሩት። ቦፓል ብቻ ሳይሆን ባለቤቱም ጭምር በአካባቢው ላይ የእናትነት ሚናን ስለምትወጣ እሷንም ደግሞ እናታችን ወይንም ደግሞ ማሚ ያሏት ነበር የሚጠሩት። የቦፓል ባለቤት ልጆቿን ብቻ ሳይሆን አካባቢው ላይ ያሉትን ህፃናት ጭምር ትንከባከብ ነበረ። ለሰዎች በጣም ጥሩ ነበረች። ሻይ ያፈላች፣ መንገድ ላይ ያሉ ሰዎችንም ጭምር ትጠይቅ ነበር። በአካባቢው ሰዎች ዘንድ እሷም እንደ ባለቤቷ በጣም ተወዳጅ ነበረች። ቦፓልና ባለቤቱ አብሯቸው የሚኖሩ 3 ወጣት ልጆች አሏቸው። እናም የልጆቻቸው 2 ሚስቶችና 5 የልጅ ልጆቻቸው አንድ ላይ ነው የሚኖሩት። ልጆቻቸውም ጭምር በግሮሰሪ አካባቢ ስራ ይሰራሉ። እንደ ወላጆቻቸው ልጆቹም በጣም የተከበሩ ነበሩ። በአጠቃላይ ስንመለከተው እነዚህ ቻንደር ዋትስ የሚባሉት ቤተሰቦች በጣም የተሳካላቸው በአካባቢው ዘንድ ክብር ያላቸው ቤተሰቦች ነበሩ። ግን አንድ ከባድ ነገር ይፈጠራል። በ2007 ቦፓል ከዚህ ዓለም በሞት ይለያል። የዛኔ ከባድ ችግር ነበር ለቤተሰቡ ብቻ ሳይሆን ለአካባቢው በጣም አስፈላጊ ሰው ነበረ። እናም በአካባቢው ያሉ ሰዎች የነ ቦፓል ቤተሰብ የሱ መሞት ተከትሎ የሚፈራርስ ችግር ውስጥ የሚገባ ነበር የመሰላቸው። የሚገርማችሁ ከቦፓል ሞት በኋላ ቤተሰቡ እንደተፈራው ወደ ድህነት አልወረዱም ነበር። ከዛ ይልቅ ቤተሰቡ እየተሻሻለ መጣ። በስራቸው እየተሳካላቸው ስኬታማ እየሆኑ መጡ። ገቢያቸውም አልቀነሰም። ምንም ችግር አልገጠማቸውም ነበር። ከመጀመሪያው ይልቅ አሪፍ እየሆኑ ነበር የሄዱት። ልጆቹ በጣም ተክተው ስራ ሲሰሩ ነበረ። ኦቨርታይም ይሰራሉ። በዚህም የተነሳ ተጨማሪ ገቢ ማግኘት ቻሉ። እዛው አካባቢ ሌላ ሁለተኛ ግሮሰሪ መክፈት ችለው ነበር። የሚገርማችሁ እነዚህ ልጆች በስራ ብቻ ሳይሆን በትምህርት ቤትም በጣም የተሳካላቸው ጎበዝ ተማሪዎች ነበሩ። እናም በአካባቢው ያሉ ሰዎች በጣም ተገረሙ። እነዚህ ቻንደር ዋትስ ቦፓል ሞት በኋላ አይሳካላቸውም፣ ይፈራርሳሉ ብሎ ሲያስቡ ከቀን ወደ ቀን እየተሻሉ በጣም ስኬታማ በመሆናቸው በጣም ይገረማሉ። ዋናው ታሪክ የሚጀምረው እዚህ ጋር ነው። 11 ዓመት ወደፊት ልውሰዳችሁና ጁላይ 1 2018 ልክ እንደሌላው ቀን በዚህ ቀን ጠዋት በአካባቢው የሚገኙ ሰዎች በእነዚህ በቻንደር ዋትስ ግሮሰሪ በር ላይ ይሰበሰባሉ። የግሮሰሪው በር እስኪከፈት የሚገርማችሁ እነዚህ ቻንደር ዋትሶች ሁልጊዜም ሌሊት 12 ሰዓት ላይ በር ይከፍታሉ። አንድ ቀንም አርፍዶ ያቁም። በሰዓት አክባሪነታቸው ይታወቃል። ሰዎችም ተሰብስበው የሚጠብቁት እነሱ እስኪከፍቱ ነበረ። በዚህ ቀን ግን በሩ እንደተለመደው 12 ሰዓት ላይ አልተከፈተም። ሰዎች ቢጠብቁም በሩ እንደተዘጋ ነበር የቀረው። በዚህም የተነሳ ሰዎች በሩ እንዲከፈትላቸው ፈልገው ከቻንደር ዋትስ ቤተሰቦች መካከል ለሚያውቋቸው ስልክ ይደውላሉ። ቢሆንም ግን የሁሉም ስልክ ዝግ ነበረ። እናም በር ላይ ካሉ ሰዎች መካከል አንድ የ79 ዓመት ሰው ምን ይወስናል? ደረጃውን ወጥቶ በሩ ለመክፈት ወይንም ደግሞ ውስጥ እንዳሉ ቼክ ለማድረግ ወደ በሩ ይጠጋል። እናም ይሄ ሰውዬ በር ላይ ሄዶ በሩን ቢያኳኳ ቢጣራ ማንም መልስ የሚሰጠው ሰው አልነበረም። ቢጣራ መልስ የሚሰጠው ሰው ሲያጣ በሩ ለመክፈት ይሞክራል። በሚሞክርበት ሰዓት በሩ ክፍት ነበር፣ ይከፈታል። እናም በሩ ክፍት በመሆኑ ተገርሞ ወደ ውስጥ ሲገባ ያየውን ነገር ማመን አቃተው። ራሱን በመሳትና ባለመሳት መሃል ሆኖ መጮህ ይጀምራል። ያየው ነገር በጣም ግራም ያጋባ ነበር። ወደ ውጭ ወጥቶ ጩኸቱን ይለቃል። ፖሊስ ጥሩ እያለ አካባቢውን ይቀውጠዋል። እናም በአጋጣሚ አካባቢው ላይ አንድ ፖሊስ ነበረ። ሮጦ ወደ በሩ ይመጣና አካባቢው ላይ ያሉትን ሰዎች በጩኸት ሰዎች ተሰብስበዋል፣ እነሱን ይበትንና ወደ በሩ ጠጋ ይላል ይሄ ፖሊስ። እናም ይሄ ሰውዬ ለፖሊሱ ያየውን ነገር ይነግረዋል፣ ፖሊሱ እንዲዘጋጅ። ከዛም ፖሊሱ ራሱን አዘጋጅቶ የተፈጠረውን ነገር በአይኑ ለማየት ወደ ውስጥ ይጠጋል። እናም ይሄ ፖሊስ ወደ ውስጥ ይመለከታል። ያየውን ነገር ግን ማመን ነበር ያቃተው። እናም የሚገርማቸው ይሄ ፖሊስ ለሰከንዶች ነበር ማየት የቻለው። ወዲያው ፊቱን አዙሮ ወደ ኋላ ይመለሳል። በህይወቱ እንደዚህ አይነት ለማየት የሚከብድ አስፈሪ ነገር አይቶ እንደማያውቅ ይናገርና ወደ ኋላ ይመለሳል። እናም ይሄ ፖሊስ ሌሎች ፖሊሶችን ይዞ ይመጣና ወደ ቤቱ ይገባሉ። በሚገቡበት ሰዓት አንድ ዲያሪ ያገኛሉ። እዛም ዲያሪ ላይ ቤተሰቡ መሃል የተፈጸመው ነገር ተጽፎ ይገኛል። እናም አሁን የተፈጠረው ነገር አንድ በአንድ እንመልከት። ወደ 2007 ልመልሳችሁና ዲፖል ከሞተ በኋላ ከሱ ጋር በተያያዘ ጸሎት የሚያደርግ ሰው ቤት ውስጥ መጥቶ ጸሎት በሚያደርግበት ወቅት የዲፖል የመጀመሪያ ልጅ ሆኖ ሌሊት ሰውየው ጸሎቱን በሚያደርግበት ወቅት ሲዘምር
ሲጀምር ይሰሙታል። በዚህም ቤተሰቦች በጣም ተደናግጠው ያዩታል። ለምን መሰላችሁ? ቤተሰብ ተደናግጦ ሌሊትን ያዩት። ላሊት የተባለው የዲፖል የመጀመሪያ ልጅ ከተወሰኑ ቀናቶች በፊት የእንጨት ስራ ሲሰራ እንጨት ጭንቅላቱን ይመታውና ከፍተኛ ጉዳት ይደርስበታል። በዚህም የተነሳ ማውራት አቅቶት ነበረ። ዛሬ ግን ሰውየው ጸሎት በሚያደርግበት ቀን እየተናገረ እየዘመረ ሲሰሙ ቤተሰቦቹ ማመን አልቻሉም። ይሄ ነገር በጣም ያስገርማቸዋል። እናም ቤተሰቦቹ የዚህ ልጅ ማውራት በጣም ይገርማቸዋል። ምክንያቱም ስለ ዲፖል ስለ አባታቸው ጸሎት ሲደረግ የዚህ ልጅ ማውራት አባታችን በሌሊት ውስጥ አድሮ ወደኛ እየመጣ ነው ብለው ማውራት ይጀምራሉ። ከዛን ቀን በኋላ ሌሊት ዲያሪዎችን መጻፍ ይጀምራል። መጀመሪያ አካባቢ ሌሊት ዲያሪ የሚጽፈው ኖርማል ነገሮችን ነበረ። ስለ ህይወቱ ቀን በቀን ስለሚያጋጥሙት ነገሮች ነበር የሚጽፈው። ከተወሰኑ ጊዜዎች በኋላ ግን ዲያሪው እየተቀየረ መጣ። እናም ሌሊት የተባለው ግለሰብ በወቅቱ ወደ 30 ዓመቱ ነበር። እናም የሚጽፈው ነገር ተቀይሮ ለቤተሰቡ ዲያሪው ላይ ኢንስትራክሽን ይጽፋል። ኢንስትራክሽኑ ምን መሰላችሁ? የተወዳጁን አባታቸውን የቢፖልን ፎቶ በብላክ ኤንድ ዋይት አሳጥበው ሁሉም ፊታቸው ላይ አድርገው እንዲጸልዩ ያደርጋቸዋል። ይሄም ለነሱ የተሻለ ነገር እንደሚያመጣ መንፈሳቸውን እንደሚያድሰው ይነግራቸዋል። የዚህንም ኢንስትራክሽን ዲያሪው ላይ ጽፈዋል። እናም ከዚህ ቀን ጀምሮ ሌሊት ለቤተሰቡ እንደዚህ አይነት ከአምልኮ ጋር የተያያዘ ኢንስትራክሽኖችን ዲያሪ ላይ ይጽፍ ነበር። ቤተሰቦቹም እሱ የሚጽፋቸውን ሃይማኖታዊ ይዘት ያላቸው መመሪያዎች እንዲከተሉት እንዲተገብሩ ያደርግ ነበር። የሚገርማችሁ ሌሊት ዲያሪው ላይ የሚጽፋቸው ቤተሰቡን የሚያዛቸው ነገሮች በጣም ለመቀበል የሚከብዱ አስቸጋሪ የሆኑ ከባድ የሆኑ ነገሮች ነበር። ቢሆንም ቤተሰቦቹ እሱን ይታዘዙት ነበር። አድርጉ ያሏቸውን ነገር ያደርጉ ነበር። ቤተሰቡም ሌሊት የሚላቸውን ነገር የሚቀበሉት ለምን መሰላችሁ? ቢፖል የተባለው አባታቸው ማውራት እንዲችል የማውራት ችሎታውን እንደመለሰለት በሱ ውስጥ እንዳደረ እያንዳንዱ መመሪያ አባታችሁ በኔ በኩል እየሰጣችሁ ነው፣ ስለዚህ እኔን ስሙኝ ይላቸዋል። ማውራትም የቻልኩት አባታችን ያንን ነገር ስለመለሰልኝ ነው። ስለዚህ አባቱ በሱ ውስጥ እንዳደረ አባቱ በሱ በኩል እያወራ እንዳለ አድርጎ ቤተሰቡን ያሳምናል። ቤተሰቡም ደግሞ አባታቸውን በደንብ ስለሚቀበሉ እሱ የሚሰጣቸውን ተግባር ይፈጽሙ ነበር። የሚገርማችሁ ላሊት ቤተሰቡን ያሳመነበት መንገድ በጣም ነበር የሚገርመው። ማታ ማታ ስተኛ አባታችን ቢፖል ይመጣና በእኔ አካል ውስጥ አልፎ ዲያሪውን የሚጽፈው እሱ ነው፣ አባታችን ነው የሚጽፈው እንጂ እኔ አይደለሁም፣ ቃል በቃል እሱ ነው የሚጽፈው ብሎ ነበር ቤተሰቡን ያሳመናቸው። እናም እዚህ ጋር መልእክቱ ምንድነው? እናንተ እነዚህን ኢንስትራክሽኖች የምትከተሉ ከሆነ አባታችን ቢፖል የሚሰጠውን ኢንስትራክሽን የምትከተሉ ከሆነ ነፍሳችሁን ማዳን ትችላላችሁ ነው። እናም እየቆየ ሲሄድ እዚህ ዲያሪ ላይ የሚጻፉት ኢንስትራክሽኖች ቤተሰቡ የሚያደርጋቸውን እያንዳንዱን ነገር የሚመራ ነበር። ከነዚህም መካከል ምን አይነት ምግብ መብላት እንዳለባቸው፣ መቼ መብላት እንዳለባቸው፣ በግሮሰሪ ውስጥ ሱቃቸው ውስጥ ምን መሸጥ እንዳለበት፣ ምን መሸጥ እንደሌለበት፣ ብቻ እንደዚህ አይነት ቀጥተኛ ትዕዛዞችን ነበር ያስቀመጠው። እሱም ብቻ ሳይሆን መቼ መጸለይ እንዳለባቸውና እንዴት መጸለይ እንዳለባቸው ጭምር ነበር መመሪያ የሚሰጣቸው። እናም ሁልጊዜ ማታ 3 ሰዓት ላይ የጸሎት ፕሮግራም ነበራቸው። የትም ቦታ ይሁኑ ምንም አይነት ስራ ይስሩ ለ3 ሰዓት ቤት መድረስ አለባቸው። ሰዎች ቢጠይቋቸው እንኳን አያታችን ይፈልገናል ብለው ወደ ቤት እንዲመጡ ያደርጋቸው ነበር። እናም 3 ሰዓት ከ00 ሲል ቤተሰቡ ይሰበሰባል። ላሊት ፊት ለፊታቸው ይቆምና ቦፓልን እንደሆነ አድርጎ ይነግራቸዋል። ከዛም ለ15 ለ20 ደቂቃ ጸሎት ያደርጋል። እሱ ሳይሆን ቦፓል እሱ ውስጥ አድሮ በአካል ለነሱ ጸሎት እንደሚያቀርብ ነው የሚነግራቸው። እናም ቤተሰቦቹን የምትሰሙት ድምጽ የኔ አይደለም የአባታችን የቢፖል እኔ አይደለሁም ብሎ ነው የሚነግራቸው፣ ጸሎት የሚያደርግላቸው። ስለዚህ ሙሉ ቤተሰቡ የሚያምኑት ምንድነው? ፊት ለፊታቸው የቆመው ሌሊት ሙሉ በሙሉ ቢፖል እንደሆነ አባታቸው ቢፖል እንደሆነ አምነው ሁሉም ጸሎት ሲያደርግ ተቀብለውታል። እናም በዚህ መልኩ ለዓመታት ይቀጥላል። የሚገርማችሁ አንዳንድ ጎረቤቶች ይህንን ነገር ያውቃሉ 3 ሰዓት ላይ እንደሚሰበሰቡ። ቢሆንም ግን ቤተሰቡ በስራቸው ስኬታማ ናቸው፣ ጤናማ ናቸው፣ ሲታዩ በጣም አሪፍ ደረጃ ላይ ስላሉ ማንም ሰው ስለነሱ ስለሚያደርጉት ነገር አልጠየቀም ነበር። እናም አሁን ወደ 2018 ወደፊት እንሂድና የአስፈሪ ክስተት ከመፈጸሙ ከ48 ሰዓታት በፊት የተፈጠረውን ነገር እንመልከት። እነዚህ ቤተሰቦች ሞቶ በተገኙበት ወር ውስጥ ቢፖል ቤተሰቦች የልጅ ልጆች መካከል አንደኛዋ ታገባ ነበረ። ለሷም ሰርግ ፕሮግራም በሚል እነዚህ ቤተሰቦች ሞቶ ከመገኘታቸው ከ48 ሰዓት በፊት የቤተሰብ ስብሰባ ነበረ። የቤተሰብ ስብሰባ ብቻ ሳይሆን ጎረቤቶችም ጭምር ተሰብስበው ሰርጉን ፕላን እያደረጉ ነበረ። በዛን ወቅት ጎረቤቶች መጥተው ሲመለከቱ ቤተሰቡ በጣም ደስተኛና ለሰርጉ ፕላን የሚያደርግ ቤተሰብ ነበረ። እንደዚህ አይነት ነገር ይፈጠራል ብሎ ማንም አልጠበቀም ነበር። እናም ይሄ ስብሰባ ከተደረገ ከ48 ሰዓት በኋላ ነበር ጠዋት ላይ እነዚህ ቤተሰቦች ሞቶ የተገኙት። እናም ደግሞ የሚገርማችሁ አሟሟታቸውን ስንመለከት አስፈሪ ያደረገው እነዚህ ቤተሰቦች እንዳለ ታንቀው ተንጠልጥለው ነበር የተገኙት። እጃቸው በገመድ ታስሮ ነበር፣ እግራቸው በገመድ ታስሮ ነበር፣ አይናቸውም ጭምር በሻርብ ተሸፍኖ ነበር። መሬት ላይ ደግሞ የፕላስቲክ ወንበሮች ወድቀው ተገኝተው ነበር። እነዚህ ሰዎች ገመድ ላይ ሲንጠለጠሉ የወደቁ ፕላስቲክ ወንበሮች። ከሞቱት 11 ሰዎች መካከል አንደኛዋ የቢፖል ሚስት የሆነችው የ77 ዓመቷ አዛውንት ነበሩ። እነዚህ ሴት ሞቶ የተገኙት እንደ ሌሎቹ አስሮቹ ተንጠልጥለው ሳይሆን አልጋቸው አካባቢ ነበር ታንቀው መሬት ላይ የተገኙት። እናም ፖሊስ ማጣራቱን ሲጀምር መጀመሪያ ላይ መሰለው ይሄ ቤተሰብ በሆነ አካል የተገደለ ነበር። ነገር ግን እውነታው እንደዛ አልነበረም። እናም ፖሊሶች የዲያሪው መጨረሻ ላይ የተጻፉት ነገሮችን ሲያነቡ ይሄ ቤተሰብ በሆነ አካል እንዳልተገደለ እርግጠኛ ይሆናሉ። የተፈጠረው ነገር ምንድነው? ላሊት ቤተሰቡን ለብዙ ዓመታት አንድ ነገር ሲያሳምናቸው ነበር። እሱ ምንድነው? የራሳቸውን ነፍሳቸውን ለማዳን ሲሉ እሱ የሚሰጣቸውን ኢንስትራክሽን ማድረግ እንዳለባቸው ይነግራቸው ነበር። አባታቸው ቢፖል በሱ ውስጥ አድሮ ነፍሳቸው ማዳን ስላለባቸው ማድረግ ያለባቸውን ነገር መጀመሪያም ሲለማመዱ ነበረ። እና ምንድነው ላሊት ቫታፋሲያ ብሎ የሚጠራውን አይነት አምልኮ እንዲከተሉ ቤተሰቡን አድርጓቸው ነበር።
ነበር። ይሄ ምንድነው ባኒያን ትሪ የሚባል አለ። ልክ እነሱ በሞቱበት መንገድ ሀረግ የመሰለ ነገር ወደ ስር የሚጥል ሰርክል ነገር ያለው ዛፍ ነበር። እናም በዚህ ዛፍ እንዲያመልኩ ነበር ያደረጋቸው። እናም ከሞታቸው ከ3 ቀን በፊት ቤተሰቡ ልክ ይሄ ዛፍ በያዘው ቅርጽ መሰረት እነሱም እንደ ዛፉ አይነት ቅርጽ ለመያዝ እንዲሞክሩ ያደርጋቸው ነበር። ልክ እንደ ዛፉ እየተንጠለጠሉ ፕራክቲስ እንዲያደርጉ ገመድ ላይ ማለት ነው፣ ዛፉ ባለበት መንገድ። እና ምንድነው የሚያደርጉት? እያንዳንዳቸው እጃቸውን ይተሳሰራሉ፣ እግራቸውን ይተሳሰራሉ፣ ገመድ ያዘጋጁና ገመድ ላይ እንጠለጠላሉ፣ ፕላስቲክ ወንበር ላይ እንደቆሙ ያንን ነገር እንዴት ራሳቸውን እንደ ዛፉ መሆን እንደሚችሉ በደንብ እየተለማመዱ ነበር ላለፉት 3 ቀናት። እናም እነዚህ ቤተሰቦች ከመሞታቸው በፊት ሐዋን የተባለ ሴሬሞኒ አድርገው ነበር። እሱም ምንድነው የሚቃጠል መስዋዕት አይነት ነገር ነው። ስለዚህ ይሄ ቤተሰብ ሙሉ በሙሉ የባዕድ የሆነ አይነት አምልኮ ስርዓት ውስጥ እንዲገቡ አድርጓቸው ነበር ሌሊት። እናም ምግብ አዘዙ፣ በሉ፣ ያንን ነገር አቃጠሉ። ውሻ ነበራቸው፣ ውሻቸውንም ደግሞ ከቤት ውጪ ያስሩታል። እናም ከመሞታቸው 1 ቀን በፊት 4 ሰዓት አካባቢ የልጅ ልጅና የሷ እናት ወጥተው ፕላስቲክ ወንበሮችን፣ አጫጭር ፕላስቲክ ወንበሮችን ገዝተው ሲመለሱ በካሜራ ታይተው ነበር። ይሄ ምንድነው እነዚህን ፕላስቲክ ወንበሮች መጨረሻ ላይ ለሚያደርጉት አምልኮዊ ስነ ስርዓት ለመጠቀም ነበር ይዘው የመጡት። እናም ከ6 ሰዓት በኋላ ቤተሰቦቹ በተለማመዱበት መንገድ ይህንን ሃይማኖታዊ ነገር ለማድረግ ይሰበሰባሉ። እናም ትልልቆቹ ልጆቻቸውን፣ የልጅ ልጆቻቸውን እጃቸውን፣ እግራቸውን፣ አይናቸውን ያስሩና ገመድ አድርገው እዛ ፕላስቲክ ወንበር ላይ እንዲቆሙ አድርገው ያዘጋጇቸዋል አምልኮ ስርዓቱን ለመጀመር። ከዛም በኋላ እርስ በርስም ትልልቆቹ እጃቸውን ይተሳሰራሉ፣ አይናቸውን ይተሳሰሩ። እነሱም ይህንን ሃይማኖታዊ ስርዓት ለማክበር ዝግጁ ይሆናሉ። እናም ከቤተሰቡ መካከል የቦፓል ሚስት የሆነችው የ77 ዓመት ትልቅ ሴትዮ አልቻለችም እዛ ፕላስቲክ ወንበር ላይ መውጣት። ስለዚህ እሷ ከሁሉም ተለይታ ለብቻዋ ነበር የተዘጋጀላት። እናም የቦፓል ሚስት የሆኑት እነዚህ አዛውንትና ላሊትና የላሊት ሚስት ሶስቱ ተያይዘው ወደ መኝታ ክፍል ይሄዳሉ። እና መኝታ ቤት ገብተው ምን ያደርጋሉ? የቦፓል ሚስት የሆኑት አዛውንትን አንገታቸውን በያዙት ገመድ ያስሩና ሁለት ላሊትና ሚስቱ ስበው እነዚህ አዛውንትን አንቀው እንዲሞቱ ያደርጉና ገመዱ ዛው አንገታቸው ላይ እንዳለ አንጠልጥለው አስቀምጠውት ወደ ኋላ ይመለሳሉ። ወዴት? እዛ ለአምልኮ ስርዓት ተዘጋጅተው የተቀመጡት ሌሎች ቤተሰቦቻቸው ጋር። እነዚህ ቤተሰቦች ሁሉም አንገታቸው ተንጠልጥሎ ፕላስቲክ ወንበር ላይ ቆመው እግራቸው ታስሮ አይናቸውን በጨርቅ ተሸፍኖ ተዘጋጅተው ነው የነበሩት። ከዚህ በኋላ ይሄ ዘግናኝ ነገር ይቀጥልና ላሊትና የላሊት ሚስት ምን ያደርጋሉ? እነዚህ ቤተሰቦቻቸው ጋር መጥተው ከስር ያሉትን ፕላስቲክ ወንበሮች በእግሮቻቸው እየመቱ እነዚህ ሙሉ የቤተሰብ አባላት ተንጠልጥለው እንዲሞቱ ያደርጋሉ። እናም እነዚህ ቤተሰብ አባሎቻቸው እየሞቱ ባለበት ወቅት እነዚህ ላሊትና የላሊት ሚስት ሁለቱም እርስ በርስ ይተሳሰሩና አንገታቸውን ገመድ ላይ አንጠልጥለው ፕላስቲክ ወንበሩን ራሳቸው በእግራቸው መተው እነዚህም ሁለቱ ከሌሎቹ ቤተሰቦቻቸው ጋር ይቀላቀላሉ። ከዛም ሁሉም ቤተሰብ በዚህ መልኩ ነበር ህይወታቸውን ያጡት። እናም እዚህ ጋር አንድ ጥያቄ ይነሳል። እነዚህ ቤተሰቦች በፈቃደኝነት ራሳቸውን እንደዚህ ለማጥፋት ለምን ፈለጉ? የላሊት ዲያሪ ላይ የመጨረሻ ክፍል ላይ ምን ይላል መሰላችሁ? በብርጭቆ ውሃ ሞልቶ ያስቀምጣል። ልክ እነሱ ራሳቸውን ገመድ ላይ እንደ ዛፉ አንጠልጥለው ሊሞቱ ሲሉ ሰማይ ተከፍቶ ቢፖል የሚባለው አባታቸው መጥቶ እንደሚያድናቸው፣ የብርጭቆ ውሃም ቀለም እንደሚቀይር፣ ልክ ሊሞቱ ሲሉ እሱ እንደሚያድናቸው ከዛም ህይወት እንደሚሰጣቸው ጽፎ ነበረ። የሚገርማችሁ ቤተሰቡ ይህንን ነገር ከልብ አምኖ ነበረ። የፊት ለፊት ሩንም ክፍት ያደረጉበት ምክንያት ቢፖል የተባለው አባታቸው መጥቶ ከዛ ከሞት እንደሚያድናቸው፣ ውሃውም ቀለሙን እንደሚቀይር፣ አባታቸውም በሩን ከፍቶ ገብቶ እንደሚያድናቸው ሙሉ በሙሉ እርግጠኛ ነበሩ። ምን ያክል ይሄ ትክክል ያልሆነ እምነታቸው አእምሯቸው እንደበረዘው የምታውቁት ገመዶቹ ላይ በሚጠለጠሉበት ወቅት እነሱ እንደማይሞቱ 100% እርግጠኞች ነበሩ። እዛም ነበር ከመሞታቸው ከ48 ሰዓት በፊት በዚሁ በሞቱበት ወር ላይ ሰርጉን ለማከናወን ፕሮግራም ፕላን ሲያደርጉ የነበረው ቤተሰቡ። ስለዚህ ሙሉ በሙሉ በዚህ እምነት አእምሯቸውን ታውሮ ነበር። እነዚህ ታንደሯት ቤተሰቦች የሚያምኑት ራሳቸው እንዳጠፉ ሳይሆን ሃይማኖታዊ ስርዓታቸውን በትክክል እያደረጉ እንዳለ ቢፖል የተባለው አባታቸው መጥቶ እንደሚያድናቸው ደስተኛ ሆኖ መንፈሳዊ የሆነ ህይወት ለረጅም ጊዜ እንደሚኖሩ ሙሉ በሙሉ እርግጠኛ ነበሩ። በስተመጨረሻም የህንድ ፖሊሶች ከፍተኛ ጥናት ካደረጉ በኋላ እንዲሁም ደግሞ የላሊትን ዲያሪ ካነበቡ በኋላ ይሄ ቤተሰብ ከፍተኛ የሆነ ራስን ማጥፋት እንዳከናወነ ነበር የተረዱት። ሁሉም በፈቃደኝነት ነበር አንዱን እንዲሞቱ ያደረጉት። ቤተሰብ ላሊት በተባለው ትልቁ ልጅ መሪነት የማይሆን እምነት ውስጥ ገብተው ራሳቸውን እንዳጠፉ ነው መጨረሻ ላይ የተደረሰበት። ቤተሰቦች የዛሬ እውነተኛ ታሪካችን ይህን ይመስል ነበር። እንዴት ነበር? ከዚህ ቪዲዮ ምን ተማራችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ እንደዚሁ አይነት የሚያስገርሙ ወጣ ያሉ ታሪኮችን ይዤላችሁ እመጣለሁ። ቻናሉን ሰብስክራይብ፣ ቪዲዮንም ላይክ፣ ሼር ማድረጋችሁ እንዳትረሱ። ይመቻችሁ።